ሰላም፣ እኔ ሚሊዮን ነኝ፣ የቪዛ ኤክስፐርት ሀብ መስራች። ዛሬ ስለ አሜሪካ ቪዛ ቃለ መጠይቅ ሚስጥሮች ልነግራችሁ ነው የመጣሁት። የአሜሪካ ቪዛ ቃለ መጠይቅን በተሳካ ሁኔታ ለማለፍ የሚረዱ ሚስጥሮች ማለት ነው። አሁን ለመጀመሪያ ጊዜ ለቪዛ እያመለከታችሁም ሆነ ወይም ደግሞ ቀደም ሲል ውድቅ ከተደረገባችሁ በኋላ ምናልባት ከመጀመሪያው ከሁለተኛው አሊያም ከሶስተኛ ጊዜ ማመልከቻ በኋላም ቢሆን በሁለቱም ሁኔታዎች አንድ ወሳኝ ነገር በአእምሮአችሁ መያዝ ይገባችኋል። ይህም ለቪዛ ኦፊሰሩ ተስማሚና ተአማኒ መሆን ነው። የዚህ ሁለት ምክንያቶች አሉ። የመጀመሪያው የቪዛ ቃለ መጠይቅ በጣም አጭር ነው። ከ3 እስከ 5 ደቂቃ አይበልጥም፣ አንዳንዴ ከዚያም ያነሳል። ስለዚህ በቃለ መጠይቁ ወቅት ለቪዛ ኦፊሰሩ በሚሰጠው ስሜት ላይ ብዙ ይወሰናል። ያ ስሜት እውነተኛ፣ ተአማኒና ተወዳጅ መሆን አለበት። ሌላው ደግሞ የቪዛ ኦፊሰሮች ራሳቸው በቀን ከመቶ አንዳንዴ እስከ 150 ሰዎችን ቃለ መጠይቅ ያደርጋሉ። እውነቱን ለመናገር ስራው ለእነሱ በጣም አሰልቺ ነው። እኔ ይህን በሚገባኝ እረዳለሁ። የቀድሞ የአሜሪካ ቪዛ ኦፊሰር ክሪስታም በሺዎች የሚቆጠሩ ቪዛዎችን ስትሰጥ እንዳለችው አንድ ወቅት ላይ ሰዎችን ለምን ወደ አሜሪካ መሄድ ይፈልጋሉ፣ በአሜሪካ ምን ሊያደርጉ ነው ብሎ ደጋግሞ መጠየቅ በጣም አሰልቺና የተለመደ ይሆናል። እንደዚህ አይነት ተደጋጋሚ ጥያቄዎች ስራውን ራሱ ትንሽ ከባድ ያደርጉታል። ስለዚህ አንድ የቪዛ ኦፊሰር ተስማሚ፣ ተአማኒ፣ ተወዳጅ ጥያቄዎችን በትክክል የሚመልስና ቪዛ ለማግኘት የሚያግዙ ጠቃሚ ነጥቦችን የሚያቀርብ አመልካች ሲያገኝ ይህ በየቀኑ የሚያጋጥመውን አሰልቺነት የሚሰብር ይሆናል። በዚህ ጊዜም ዋው፣ ይህ በጣም ጥሩ የቪዛ አመልካች ነው፣ ልፈቅድለት ይገባል ይላሉ። ስለዚህ እነዚህ ሁለት ነገሮች ማለትም በኦፊሰሩ ላይ ጥሩ ስሜት መተውና እርሶም ከዕለቱ 100 የሚሆኑ አመልካቾች ውስጥ የበለጠ ዝግጁ፣ ተስማሚ፣ ተወዳጅና ተአማኒ መሆናችሁን እንዲያዩ ማድረግ ሁለቱም አዎንታዊ ስሜት በመፍጠር ቪዛ ለማግኘት ይረዳሉ። ይህም ለመጀመሪያ ጊዜ ለቪዛ ለምታመለክቱም ሆነ ወይም ደግሞ ውድቅ ከተደረገባችሁ በኋላ በድጋሚ ለምታመለክቱ ሁሉ የሚጠቅም ነው። ውድቅ ከተደረገ በኋላ በድጋሚ ያመለከታችሁ ከሆነማ ይህ ደግሞ የበለጠ አስፈላጊ ይሆናል። በዛ በጣም አጭር ጊዜ ውስጥ ኦፊሰሩ እናንተ ተአማኒ፣ ተስማሚና ተወዳጅ አመልካች እንደሆናችሁ እንዲገነዘብ ማድረግ አለባቸው። ስለዚህ በቪዛ ቃለ መጠይቃችሁ ላይ ያንን የሰብአዊነት ገጽታ በማምጣት በዚያ አጭር ጊዜ ውስጥ የቪዛ ኦፊሰሩ ለቪዛ ብቁ እንደሆናችሁ እንዲያይ ማረጋገጥ ይገባቸዋል። እኛ ቪዛ ኤክስፐርት ሀብ ላይ በዚህ በቪዛ ቃለ መጠይቅ ክፍል ልንረዳችሁ ደስተኛ ነን። ሰዎች ለቪዛ ቃለ መጠይቅ እንዴት መዘጋጀት እንዳለባቸውና በቃለ መጠይቁ ውስን ጊዜ ውስጥ እንዴት ውጤታማ መሆን እንዳለባቸው ሁል ጊዜ እናስተምራለን። በዚህ የምትናገሩት የቪዛ ኦፊሰር በቁነታችሁን በሚገባ እንዲገነዘብ ማድረግ ይቻላል። ቪዛ ኤክስፐርት ሀብ የአሜሪካ ቪዛ ህልማችሁን እውን ለማድረግ ይሰራል። ይከታተሉን። ቪዛ ኤክስፐርት ሀብ